እኛ ስናምናቸው እነሱ ጋር ደግሞ ያ እምነት በውስጣቸው ይቀጣጠላል። ያን ስናደርግ የኛ አቅም ወደ ውጪ ከፍ እያለ ይመጣል። ውሳኔዎችን በራሳቸው እንዲወስኑ፣ በሌሎች ሰዎች ላይ ጥገኛ እንዳይሆኑ ሰዎችን ማነቃቃት ማለት ነው። ኢምፓወሪንግ አዘርስ ወይንም ሌሎችን ማብቃት ማለት ነው። ራሳቸውን፣ ሀሳባቸውን፣ እቅዳቸውን የሚያምኑ ሰዎችን ማፍራት ስንጀምር ጥቂቶች ላይ የነበረ ሸክም በጣም ዳይቨርጅ ይሆንና ብዙዎች ላይ ይወርድና ሁሉም ኃላፊነት ይቀበላል። ነገሮቹ ቀለል ይላሉ። ለአንድ ሰው በንድፈ ሀሳብ ደረጃ የምለው ነገር በህይወቴ የሚኖር ሰው መሆን አለብኝ። ያን ጊዜ በጣም ሳውንድ ያደርጋል፣ እጅግ ተደማጭ ይሆናል ማለት ነው። መጽሐፍ ቅዱስ ላይ አንድ ቦታ ላይ እንደዚህ ይላል፣ ስለዚህ እናንተ ደግሞ እንደምታደርጉት እርስ በርሳችሁ ተመካከሩ፣ አንዱም ሌላውን ያንጸው። ከታች በጣም ከወደቀ ህይወት በብዙ ቴክኒካል ነገሮች አልፎ አሁን ህይወታችን በጥሩ ነገር እየመሩ ለሌሎችም ለሚሊዮን ሰዎች የበቁ ሰዎችን ተሞክሮ ማምጣት ፕላስ የእኛን ህይወት በጠንካራ የስራ ባህል፣ በምልአት ህይወት፣ በሌሎች በመቸር ወይንም በመለገስ ባህል በዙሪያችን ያሉ ሰዎችን ማንቃት፣ ኢንስፓየር ማድረግ አለብን። እያንዳንዳችን የፈጣሪ መልክና ምሳሌ አለን። ፈጣሪ ቅጂ አለ በውስጣችን። የምናስበው ነገር በሃርድ ወርኪንግ ማድረግ ማሳካት እንደምንችል ተደርገን የተፈጠርነው። እያንዳንዱ ሰው ሲፈጠር ትልቅ አቅም ውስጡ እንዳለው ያን አቅም እንዲከፍት ሂንት መስጠት፣ ክሉ መስጠት ማለት ነው ኢምፓወርመንት ማለት። ሰላም ጤና ይስጥልን ውድ የእይታ ዩቲዩብ ቻናል ተከታታዮችና ቤተሰቦች እንደምንቆያችሁ፣ እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ባለፈው ካቆምንበት እንቀጥላለን። የእኛን የውስጥ አቅማችንን የውስጥ እምቅ ኃይላችንን ወደ ውጪ አውጥተን ስጋ አልብሰን በህይወታችን እንድንኖር፣ በኑራችን እንድንኖር፣ ሌሎችንም እንድናገለግል 5 ሀቢቶችን እየተማማርን ነበር እስከዛሬ የመጣ ነው። አንድ ሰው ያላወቀው ነገር የውስጡን እምቅ አቅም ኃይል ፖቴንሻል ወደ ውጪ አውጥቶ ለራሱ ለመጠቀም ለሌሎችም ለማገልገል 5 ልማዶች አሉ፣ 5 መለማመድ ያለብን ነገሮች አሉ ትላለች ኦፕራ ዊንፍሬ። እነዚህን 5ቱን በተከታታይ እየተማርን ነበረ እስከዛሬ ድረስ ነው። ምናልባት ባለፉትን ቪዲዮዎችን ተከታትላችሁ ሊሆን ይችላል። የመጀመሪያው ሰልፍ ብሊፍ፣ ሁለተኛው ኃላፊነት መቀበል ወይንም ቴኪንግ ሪስፖንሲቢሊቲ፣ ሶስተኛው ግራቲቲዩድ ወይንም አመስጋኝነት፣ አራተኛው ደግሞ ግሮዝ ማይንድሴት፣ ዛሬ ደግሞ 5ኛውና የመጨረሻውን የምንማማርበት ነው። መልካም ቆይታ ከኔ ጋር እንድትሆኑ ጋብዛችኋለሁ። እንደዚህ አይነት የስብዕና ግንባታና የህይወት ክህሎት ትምህርቶች እንዲቀርብለው ከወደዱ ቻናላችንን ሰብስክራይብ፣ ላይክ ያድርጉ። ለሌሎችም እንዲደርስ ሼር ያድርጉላቸው። እናመሰግናለን። ኦፕራ ዊንፍሬ እንዳለችው አንድ ሰው በህይወቱ መለማመድ ካለባቸው ነገሮች በተለይ የውስጡን አቅም ወደ ውጪ ለማውጣት ከዚህ በፊት ተደብቆ የማያውቀው ውስጡ ያለው ነገር ግን ሰውየው አንተ፣ አንቺ፣ እኔ ያልተረዳነው ነገር በተፈጥሮም ይወሰን ያለን ነገር በልምምድም ያመጣነው የውስጥ አቅማችንን ወደ ገሃዱ ያላወጣነው የታሸገ ነገር ውስጣችን አለ ትላለች ኦፕራ ዊንፍሬ። ያንን አቅም ወደ ውጪ ማውጣት አለብን። ለራሳችንም መጠቀም አለብን። በህይወታችን መጠቀም አለብን። ሌሎችንም በእኛ እምቅ አቅም ማገልገል አለብን ትላለች ኦፕራ። ያንን ለማድረግ 5 ቴክኒካል የሆኑ ልምምዶች አሉ ትላለች። ቅድም ያነሳናቸው ነገሮች 4ቱን ተማምረናል። ከሰልፍ ብሊፍ አንስቶ እስከ ግሮዝ ማይንድሴት ድረስ ያለውን ተማምረናል። ዩቲዩብ ቻናላችን ላይ ታገኛላችሁ። ምናልባት ይሄ ትምህርት ያልደረሳችሁ በእይታ ቲክቶክ አካውንትም ላይ አፕሎድ ተደርጓልና በሰፊው ትምህርቱን ተማምረንበታል፣ ታገኙታላችሁ። ስለዚህ ያመለጣችሁት ከዛ ትምህርቱን በድጋሚ መስማት ይቻላል። ዛሬ ከ5ቱ መለማመድ ወይ ልምምዶች ማድረግ ከሚገባን ከ5ቱ ልምምዶች የመጨረሻውን ነው የምንማማር። ስለዚህ ሁሉም ሰው የሆነ ፍላጎት ውስጥ አለው። ያደግንበት የመጣንበት ፓራዳይም አለ። ብዙ ህዝብ በእኛ ላይ የጫነብን ብዙ እውቀቶች፣ ብዙ ጥበቦች፣ ብዙ አልባሌ ነገሮችም ጨምራሉ ውስጣችን። እሱን ሆነን ነው እየኖርን ያለ ነው። እሱን ሆነን ነው ህይወታችን እየመራን ያለ ነው።
ሰው በሰጠን ማንነት ነው ህይወታችን እየመራን ያለ ነው። ከዚህ በፊት ማስቻለሁ። ስለዚህ ያ ፓራዳይም እኛን ማያሳድግ ከሆነ ሽፍት ማድረግ አለብን። እንዴት ፓራዳይምን ሽፍት እንደምናደርግ ጭምር ከዚህ በፊት በነበሩ ቪዲዮዎች ላይ ተማምረናል። ስለዚህ የውስጣችንን አቅም ፈጣሪ የሰጠን አቅም በልምምድም በተለያዩ አጋጣሚዎች ያገኘናቸው የውስጥ ያለን አቅም ወደ ውጪ አውጥተን ለራሳችን ለመጠቀም አቅማችን ለመግለጥ በኑራችን ለመኖር ሌሎችንም ለማገልገል አራቱን ሀቢቶችን መለማመድ ያለብን ተማምረናል። ዛሬ አምስተኛውን እንማማራለን። ይህ አምስተኛው ቴክኒክ መለማመድ ያለበት ማንም ሰው አንተ፣ አንቺ፣ እኔ በየጊዜው መለማመድ ያለብን ነገር ነው። የውስጥ አቅማችን ማውጫ መንገዶች ውስጥ አምስተኛው ልምምድ ኢምፓወሪንግ አዘርስ፣ ሌሎችን ማብቃት፣ ሌሎችን ከፍ ማድረግ፣ ባለን አቅም፣ ባለን እውቀት፣ ባለን ጥበብ፣ ባለን ሪሶርስ በዙሪያችን ያሉ ሰዎችን ማብቃት፣ ከፍ ማድረግ። ትችያለሽ፣ ትችላለህ። ያለበት ቦታ አሁን የምትኖሪው ኑሮ ከዛም በላይ 10-20 እጥፍ መኖር ትችያለሽ። ማሳካት ትችያለሽ። የውስጥሽን ፍላጎት ማድረግ ትችያለሽ፣ ማሳካት ትችያለሽ ብሎ ልክ በዙሪያችን ያሉ ሰዎችን ኢምፓወር ማድረግ፣ ብቁ እንዲሆኑ ትልቅ ፖቴንሻል ውስጣቸው እንዳላቸው መንገር። እኛ ስናምናቸው እነሱ ጋር ደግሞ ያ እምነት በውስጣቸው ይቀጣጠላል። ያን ስናደርግ የኛ አቅም ወደ ውጪ ከፍ እያለ ይመጣል። አምስተኛው ልምምድ ኢምፓወሪንግ አዘርስ፣ ሌሎችን ማብቃት። ምንድን ነው ኢምፓወሪንግ አዘርስ ማለት? ሌሎች በመንግስት መስሪያ ቤትም በግል መስሪያ ቤትም በተለያዩ የስራ መስኮች ላይ ስራ እየሰራ ሊሆን ይችላል። ስራ የሌለን ሰዎችም ሊኖር እንችላለን። ልብ እናድርግ። ራሳችንን በክተን ወይንም ገና ፖቴንሻላችን ለማውጣት ልምድ ላይ ያለን ሰዎች ከሆነን ሌሎችንም ከፍ ለማድረግ ኢምፓወር ለማድረግ ስንሞክር የራሳችን አቅም ከፍ እያለ ይመጣል ማለት ነው። ስለዚህ ሌሎችን ለማብቃት አንደኛው ዴፊኒሽን ምንድን ነው? ያለን ኤንቫይሮንመንትን ወይንም ሰዎች ያሉበት ኤንቫይሮንመንት ለነሱ ተስማሚ እንዲሆን እንዲያምኑ ማድረግ። አንደኛ ባለቤትነት እንዲሰማቸው ማድረግ። የሚሰሩበት መስሪያ ቤት፣ የሚያገለግሉበት ማንኛውም ሰው የራሳቸው ሰው እንደሆነ፣ አገልግሎቱም ካምፓኒውም ድርጅቱም የራሳቸው እንደሆነ ባለቤትነት እንዲሰማቸው ማድረግ አንደኛው መንገድ ነው። ሌላው ውሳኔዎችን በራሳቸው እንዲወስኑ፣ በሌሎች ሰዎች ላይ ጥገኛ እንዳይሆኑ ሰዎችን ማነቃቃት ማለት ነው። ኢምፓወሪንግ አዘርስ ወይንም ሌሎችን ማብቃት ማለት አንድ ነገር ካሰቡ በኋላ አውጥተው አውርደው ሰርዘው ደልዘው ጽፈው ብዙ ቀናትን ፈሽተው በራሳቸው ተማምነው ውሳኔ የሚሰጡ ሰዎችን በዙሪያችን ማፍራት መቻል አለብን፣ ማብቃት መቻል አለብን ማለት ነው። ስለዚህ ባለቤትነት እንዲሰማቸው ማድረግ፣ ውሳኔዎችን እንዲወስኑ ብቃት እንዳላቸው ማሳመንና እኛ ማመን አለብን ማለት ነው። አያችሁት? ራሳቸውን ችለው እንዲንቀሳቀሱ ሌሎች አቅሙም እንዳላቸው ማሳየት መቻል ማለት ነው። ኢምፓወሪንግ አዘርስ ወይንም ሌሎችን ማብቃት ማለት። ስለዚህ በዚህ ርዕስ ስር ሁለት ነገሮችን ነው ዛሬ የምናየው። ኢምፓወር ስናደርግ ሌሎችን እንዲበቁ ስናደርግ፣ ራሳቸውን እንዲያምኑ ለማድረግ ስንፈልግ፣ ኮንፊደንሳቸው ወደ ውጪ እንዲወጣ ለማድረግ ስንፈልግ ሁለት ሰብ ርዕሶችን ወይም ንዑስ ርዕሶችን እናያለን። አንደኛው ነገር እኛ መጠቀም ያለብን እያንዳንዳችን ማድረግ ያለብን ሌሎችን ለማብቃት ማድረግ ያለብን አንደኛው ነገር ጊዜያችንና እውቀታችንን መለገስ። እኛ ያወቅነው እውቀት አለ፣ ጊዜም አለ። ለሌሎች ሰዎች መለገስ ያ ኃላፊነት አለብን። ባለን ተጽዕኖ፣ ባለን ሪሶርስና ሀብት፣ ባለን ዊስደም ወይንም ጥበብ ሰዎቹ ራሳቸውን እንዲያውቁ ራሳቸውን እንዲያምኑ ማድረግ መቻል አለብን። ያን ስናደርግ ብዙ ራሳቸውን የቻሉ ሰዎችን እያፈራን ነው ማለት ነው። ጥቂት ሰዎች ከነበሩበት ብዙዎቹ ራሳቸውን ችሎ የውሳኔ ሰዎች ሲሆኑ፣ በራስ መተማመን ያላቸው ሰዎች ሲሆኑ፣ ራሳቸውን፣ ሀሳባቸውን፣ እቅዳቸውን የሚያምኑ ሰዎችን ማፍራት ስንጀምር ጥቂቶች ላይ የነበረ ሸክም በጣም ዳይቨርጅ ይሆንና ብዙዎች ላይ ይወርድና ሁሉም ኃላፊነት ይቀበላል። ነገሮቹ ቀለል ይላሉ።
ብዙ ሰዎችን እናፈራለን። ከጥቂት ሰዎች ጫንቃ ብዙ ኃላፊነትን ደግሞ እናራግፋለን። ሰዎች ሌሎችን ሰዎች ጠባቂዎች እንዲሆኑ አናደርጋቸው። ራሳቸውን አስበው ኦቶኖመስ እንዲሆኑ ራሳቸውን የቻሉ ሰዎች እንዲሆኑ እናደርጋቸዋለን ማለት ነው። ስለዚህ ማድረግ ያለብን ምንድን ነው? እውቀታችን መለገስ አለብን። የተለያዩ ቴክኒኮችን እንዲነቁ፣ ህልማቸውን እንዲደርሱ፣ ያሰቡትን ነገር እንዲያሳኩ ቴክኒካሊ ሳፖርት ማድረግ የሚገባን ነገር አለ፣ በምናውቀው ጥበብ፣ በምናውቀው እውቀት። ስለዚህ ይህ የተፈጥሮ ግዴታችንም ጭምር ነው። በዙሪያችን ያሉ ሰዎችን በተለያየ መንገድ እያንዳንዳችን ያለን ተስጦ፣ ያለን ፓሽን፣ ያለን የህይወት ጥሪ የተለያየ ነው። ልዩ ስጦታ እንደተባለ ማለት ነው። ለእያንዳንዳችን ያለ ላይፍ ኮሊንጋችን የተለያየ ነው። አንዱ ግብርናው ላይ በጣም የመጠቀ ሆቢ የሆነ ሰው ሊሆን ይችላል። እጅግ አምራች፣ ማይደክም፣ ደስ የሚለው ሊሆን ይችላል። አንዱ በንግዱ ዘርፍ በጣም የተዋጣለት ሊሆን ይችላል። አንዱ በማስተማር፣ አንዱ ህዝብን በመምራት፣ አንዱ በመስበክ፣ አንዱ በመዘመር፣ በመስፈን እያንዳንዳችን የተለያየ ተሰጥኦ፣ የተለያየ ፓሽን፣ የተለያየ ጥሪ አለ። ያንን ፈልገን ካገኘን በኋላ አንደኛውን የጎደለበትን መሙላት ማለት ነው። አንዱ ያለውን ለሌላው ማካፈል፣ እውቀቱን ጊዜውን ሰጥቶ ሼር ማድረግ፣ ወደ ኤምፓወር ወደ ከፍታ ማብቃት ማለት ነው። ኢምፓወሪንግ አዘርስ ማለት። ስለዚህ እውቀታችንን ጊዜያችንን ሼር እናደርጋለን። ይህን ስናደርግ ብዙዎቻችን እንደምናውቀው ሰዎች ከንግግር ይልቅ ከቲዮሪ ይልቅ ህይወታችንን ነው የሚያዩት። የእኛን ህይወት ተሞክሮ ነው የሚያዩት። በገሃዱ ዓለም ላይ እኛ ፕራክቲስ የምናደርገውን ህይወት ነው የሚያዩት። ስለዚህ ኢምቦዲመንት ወይንም ተምሳሌት መሆን አለብን። ህይወታችን ላይ የምንለው ነገር ህይወታችን ላይ ፕራክቲስ ማድረግ አለብን። ኑሯችን ላይ እየኖርን ያለን ሰዎች መሆን አለብን። ለአንድ ሰው በንድፈ ሐሳብ ደረጃ የምለው ነገር በህይወቴ የሚኖር ሰው መሆን አለብኝ። ያን ጊዜ በጣም ሳውንድ ያደርጋል፣ እጅግ ተደማጭ ይሆናል ማለት ነው። ሰዎች ያንን መከተል ይጀምራል። መጀመሪያ አካባቢ ቢፈሩ፣ ትንሽ ቢያንገራግጫቸውም፣ ኢቭን ቢያሾፉም፣ ቢተርቡም፣ ሌላም ትችትም ቢኖር በጣም ኮሚትድ ሆነን የጸናን ሰዎች ስንሆን በአቋማችን ባሰብነው እቅዳችን ባሰብነው ራዕያችን ላይ የጸና ሰዎች ስንሆን ሰዎች ቀስ በቀስ መከተል ይጀምራሉ። የራሳቸውን ህይወት መቀየር ይጀምራሉ። ኢንስፓየር መሆን ይጀምራሉ። ሞቲቬትድ መሆን ይጀምራሉ። ስለዚህ ከንድፈ ሐሳብ በተሻገረ ባለፈ በተሞክሮ በህይወታችን ላይ በተግባር ነው ማስተማር የሚገባን ብዙም ፐርሰንት ማለት ነው። ሃርድ ወርከር መሆን አለብን። በምልአት ህይወታችን የምንኖር ሰዎች መሆን አለብን። እጅግ ጽኑ ሰዎች መሆን አለብን። በራሳችን የምናምን፣ በራሳችን በእቅዳችን የምናምን ኮንፊደንስ ያለን ሰዎች መሆን አለብን። ላስቀመጥነው ራዕይ ተገዢ ሰዎች ሆነን በተግባር የምናሳይ ሰዎች መሆን ሲጀምር ሌሎች ከንድፈ ሐሳብ ባለፈ በጣም ይማሩበታል፣ በጣም ይከተላሉ፣ ፕራክቲስ ማድረግ ይጀምራሉ። ይሄ ነው ሰዎችን ማስተማር። ስለዚህ ኮች ስናደርግ፣ ስናሰለጥን፣ ስንመክራቸው፣ ሌላም እገዛ ስናደርግ ይሄ እገዛ ተብሎ አይደለም የሚቆጠረው፣ የተፈጥሮ ግዴታችንን ጭምር ነው። አንዱ ላይ ያለው ነገር ማስተላለፍ፣ ሼር ማድረግ አለበት። ይሄ የተፈጥሮ ግዴታችን ነው። ያ እድገታችንን ከፍ ያደርጋል፣ የውስጥ አቅማችንን ከፍ ያደርጋል። እኔ ጋር ያለውን ሀብት ሪሶርስ፣ እኔ ጋር ያለውን ጥበብ፣ እኔ ጋር ያለውን እውቀት ለሌሎች ሳካፍል የውስጥ ፖቴንሻል፣ የውስጥ አቅሜም እየተከፈተ ከፍ እያለ ይመጣል። በገሃዱ ዓለም እየተገለጠ ይመጣል። ሌሎችንም የግሮስ ማይንድሴት እንዲኖራቸው፣ ውሳኔዎችን እንዲወስኑ፣ ሰልፍ ኮንፊደንስ እንዲኖራቸው እያደረግን ነው ማለት ነው። ስለዚህ ያ ካልቸር ነው እንጂ ውዴታም አይደለም፣ የተፈጥሮ ግዴታችን ነው። መጽሐፍ ቅዱስ ላይ አንድ ቦታ ላይ እንደዚህ ይላል። ቅዱስ ጳውሎስ ወደ ተሰሎንቄ ሰዎች ከጻፋቸው ኃይለ ቃሎች ውስጥ አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 11 ላይ እንደዚህ ይላል። ስለዚህ እናንተ ደግሞ እንደምታደርጉት እርስ በርሳችሁ ተመካከሩ፣ አንዱም ሌላውን ያንጸው። እንደምታደርጉት እርስ በርሳችሁ ተመካከሩ፣ አንዱን ሌላውን ያንጸው። ይሄ የተሰጠን የተፈጥሮ ግዴታችን ነው። እኔ ጋር ያለውን ሪሶርስ፣ እኔ ጋር ያለውን ዊስደም፣ እኔ ጋር ያለውን እውቀት፣ እኔ ጋር ያለውን ፓሽን ወደ ሌላው እንዳስተጋባ ሪፍሌክት እንዳደርግ ነው ወደዚህ ምድር የመጣሁበት። ያን ጊዜ ነው እውነተኛው የራሴ ፖቴንሻል ከውስጥ ብቅ እያለ በኑሮዬ በህይወቴ የተገለጠ የሚመጣ።
ስለዚህ ሰዎችን ኢምፓወር ለማድረግ ካሉበት ቦታ ከፍ ለማድረግ የምናስተምርባቸው መንገዶች ውስጥ አንዱና ዋነኛው በተግባር ማሳየት፣ በህይወታችን ላይ ማሳየት። ምናልባት በዚህ ተሞክሮ ህይወታቸውን የሄዱ ሰዎችን ተሞክሮ ያመጣን ምሳሌዎችን ማሳየት፣ ስንመክር፣ ሜንተር ስናደርግ፣ ኮች ስናደርግ ከታች በጣም ከወደቀ ህይወት በብዙ ቴክኒካል ነገሮች አልፎ አሁን ህይወታችን በጥሩ ነገር እየመሩ ለሌሎችም ለሚሊዮን ሰዎች የበቁ ሰዎችን ተሞክሮ ማምጣት ፕላስ የእኛን ህይወት በጠንካራ የስራ ባህል፣ በምልአት ህይወት ባህል፣ ለሌሎች በመቸር ወይንም በመለገስ ባህል በዙሪያችን ያሉ ሰዎችን ማንቃት፣ ኢንስፓየር ማድረግ አለብን ማለት ነው። ስለዚህ ሰዎችን ካሉበት ቦታ ለማንቃት የግሮዝ ማይንድሴት እንዲኖራቸው፣ ብቁ እንዲሆኑ፣ ውሳኔዎችን እንዲወስኑ በህይወታቸው ውስጣቸው ያለው አቅም ከፍተኛ እንደሆነ እኛ ራሳችን ማመን አለብን። በውስጥሽ ያለው አቅም በጣም ከፍተኛ ነው፣ ማድረግ ትችያለሽ። አቅጂ፣ አስቢ፣ ሰርጂ፣ ደልጂ፣ ሪፋይን አድርጊ። ከዛ በኋላ ያን ነገር ማሳካት ትችያለሽ። ኢት ቴክስ ታይም፣ የሆነ ጊዜ ነው የሚፈጅብን። ማድረግ ትችያለሽ፣ ማድረግ ትችላለህ፣ ማድረግ እችላለሁ ብለን ነው ሰዎችን የምናሳምነው። ማድረግም እንችላለን። ምክንያቱም እያንዳንዳችን የፈጣሪ መልክና ምሳሌ አለ። የፈጣሪ መልክና ምሳሌ አለ። የፈጣሪ ቅጂ አለ በውስጣችን። እግዚአብሔር አምላክ ወይ ፈጣሪ እንደየእምነታችን ሁሉን ቻይ ነው። በእኛ ውስጥም ያን ቅጂ ኮፒ አስቀምጧል። ለዚህ ነው የእግዚአብሔር መልክም የእግዚአብሔር ምሳሌም በውስጣችን አለ። የምናስበው ነገር በሃርድ ወርኪንግ ማድረግ ማሳካት እንደምንችል ተደርገን የተፈጠርነው እንችላለን። ተስፋ የሚያስቆርጡ ነገሮችን መሰባበር መቻል አለብን፣ ማጥፋት መቻል አለብን። ኔጌቲቭ አቲቲዩዶችን፣ ኔጌቲቭ አስተሳሰቦችን ማጥፋት መቻል አለብን። ጓደኞቻችንን መምረጥ መቻል አለብን። ዙሪያችን ላይ ያሉ ነገሮች፣ የምናያቸው ነገሮችን መምረጥ መቻል አለብን። እኔን ኢንስፓየር የሚያደርጉት ሞቲቬት የሚያደርጉት ነገሮችን ላይ በደንብ ጊዜን ዲቮት ማድረግ አለብን። ያን ስናደርግ የውስጥ አቅማችን ከፍ ያለ ይመጣል። ሌሎችንም እያስተማርን የኢንስፓየር ያደረገን እንመጣለን። ሌሎች ከፍ እንዲሉ ደግሞ ማድረግ እንደሚችሉ ውስጣቸው ትልቅ አቅም እንዳለ በደንብ እኛ ራሳችን መጀመሪያ ማመን አለብን። ትችያለሽ፣ ትችላለህ ብለን ስናምናቸው ውስጣቸው እሳት እናቀጣጥላለን። ለካ ማድረግ እችላለሁ፣ እኔ በፈጣሪ ምሳሌና መልክ የተፈጠርኩት ነኝ። ፈጣሪ ኦምኒፖተንት ነው፣ ሁሉን ይችላል። ያ ቅጂ እኔ ውስጥም አለ። እንደ የራሳችን የህይወት ጥሪ፣ እንደ የራሳችን ፓሽን ማድረግ የፈለግነው ነገር ማድረግ እንችላለን። በዚህ ሁኔታ ነው የተፈጠርነው። ያንን ደግሞ ሌሎች እናስተጋባለን፣ ለሌሉ ሰዎች እናገለግላለን ማለት ነው። እንደዚህ አይነት የስብዕና ግንባታና የህይወት ክህሎት ትምህርቶች እንዲቀርብለው ከወደዱ ቻናላችንን ሰብስክራይብ፣ ላይክ ያድርጉ። ለሌሎችም እንዲደርስ ሼር ያድርጉላቸው። እናመሰግናለን። ኢምፓወሪንግ አዘርስ ሲባል በውስጣቸው ትልቅ አቅም እንዳለ እኛ ውጪ ከነሱ ውጪ ያሉ ሰዎች ማመን መቻል አለብን። ትችላለህ፣ የሆነ ነገር ካቀድከው፣ ግብ ካስቀመጥከው፣ ራዕይ ካስቀመጥከው ትችላለህ ብለን ስናምን ሰዎች ይቀጣጠላል ውስጣቸው። ለካ እችላለሁ ብለው ብዙ ዓመት ከባከነ ህይወት ኢንስፓየርድ ይሆናል፣ ሞቲቬትድ ይሆናል። ስለዚህ አንደኛው ነገር ውስጣቸው ትልቅ አቅም እንዳለ እኛ ስናምን ውስጣቸው ይቀጣጠላል ማለት ነው። አንድ ጆን ፓውል ኮተር የሚባል ሰው ደራሲ ነው። በዚህ በሊደርሺፕ በመሪነት ላይ ፕሮፌሰር ነው፣ ትልቅ ሰው ነው። እንዲህ የሚል አባባል አስቀምጦታል በዚህ በኢምፓወርመንት ላይ። ኢምፓወርመንት ኢዝ ኖት አባውት ጊቪንግ ፒፕል ፓወር። ኢምፓወርመንት ሰዎችን ማብቃት ስንል ስልጣን መስጠት ማለት አይደለም ይላል። it is about unlocking the power they already have። ውስጣቸው ያላቸውን አቅም፣ ያንን አቅም እንዲከፍቱ ሂንት መስጠት ማለት ነው። እያንዳንዱ ሰው ሲፈጠር ትልቅ አቅም ውስጡ እንዳለው ያን አቅም እንዲከፍት ሂንት መስጠት፣ ክሉ መስጠት ማለት ነው ኢምፓወርመንት ማለት። ስለዚህ ሰዎች ስናግዝ ውስጣቸው ትልቅ ብቃት እንዳላቸው፣ ውስጣቸው ትልቅ እምቅ ያልተነካ ሀብት እንዳላቸው እኛ ማመን፣ እኛ ማሳየት ስንጀምር ሰዎች ከተቀመጡበት ከፍ እያሉ እያደጉ በስጋቸው በህይወታቸው የተገለጠ ይመጣል ማለት ነው። ይሄንን ነው ሰውየው ያስቀመጠው። ስለዚህ
ሰዎችን ኢምፓወር ለማድረግ ከፍ ለማድረግ ሰዎችን ለማሳደግ ውሳኔዎችን እንዲወስኑ ለማድረግ ራሳቸውን እንዲያመኑ ለማድረግ በራስ መተማመን እንዲሰማቸው ለማድረግ ስንፈልግ አንዱ ማዳመጥ መቻል አለብን። ምንድነው ፍላጎታቸው? ምንድነው ጎላቸው? ግባቸው ምን ለማሳካት ያስባሉ? እናዳምጣቸዋለን። ስለዚህ ያን ለማዳመጥ ሰንካ የሆኑ ነገሮች በህይወታቸው ፈተና የሆኑ ነገሮች ያልተነኩ ነገሮች ወይ ያልገባቸው ነገር ካለ ክሊክ ማድረግ እንችላለን። እኛ ክሊክ ስናደርግ ትልቅ የህይወት መሰናከል ይከፈታል። የተጋረደባቸው የተዘጋባቸው ነገር ይከፈታል። አንዱ አንደኛውን እንዲያገለግል ነው የተፈጠረው ብያቸዋለሁ። ለአንዱ የሚታየው ነገር ሌላው ላይታይ ይችላል። ስለዚህ ሰዎችን መጀመሪያ በደንብ አዳማጭ መሆን አለብን። ማዳመጥ መቻል አለብን። what is their need? what are their goals? and what is their vision? እነዚህ ነገሮችን ራዕያቸው ምንድነው? ፍላጎታቸው ምንድነው? መሆን የሚፈልጉ ምን አይነት ሰው ነው? ምን ማድረግ ይፈልጋሉ? ከዛስ ምን ተቸገሩ የሚባለው ነገር በጥሞና ከልብ ማዳመጥ አለብን። ካዳመጠን በኋላ የምንችለው ነገር እንለግስላቸዋለን፣ እናንጻለን። ቅድም በመጽሐፍ ቅዱስ ላይ ቅዱስ ጳውሎስ እንዳለው አንዱ አንደኛውን ያንጻው። እያንዳንዱ ሰው የራሱ የውስጡ አቅም በተፈጥሮም ያለው በልምምድም ያገኘው የውስጡ አቅም ወደ ውጪ እንዲወጣ ከአምስቱ መንገዶች አንዱ በዙሪያችን ያሉ ሰዎችን ማብቃት፣ ከፍ ማድረግ፣ በራሳቸው እንዲተማመኑ ማድረግ፣ በራሳቸው እንዲያምኑ ማድረግ፣ የሌሎችን ቫሊዴሽን የፈለጉ ህይወታቸው የባከነ ህይወት እንዳይሆን ማድረግ፣ እንደሚችሉ ማሳመን፣ እንደሚችሉ እኛም ማመን። እያንዳንዱ ሰው ከአንድ ትልቅ ነገር ጋር ነው የተፈጠረው። ሰነፍ ሆኖ የሚፈጠር ሰው የለም። ፓራዳይማችን የመጣንበት መንገድ ያን ነገር አድርጎናል። ስለዚህ በእያንዳንዱ ውስጥ ያለው የእግዚአብሔር መልክ የፈጣሪ መልክና ምሳሌ ስለሆነ አንድ የታሸገ ያልተገለጠ ትልቅ ፖስታ፣ ትልቅ መልእክት፣ ትልቅ አቅም ውስጣቸው እንዳላቸው ማስገንዘብ መቻል አለበት። ያን ጊዜ አንድን ሰው ኢምፓወር እናደርጋለን፣ ራሱን እንዲያምን እናደርጋለን፣ ኮንፊደንስ እንዲሰማ እናደርጋለን። በሚወስነው ውሳኔ፣ በሚያደርገው ድርጊት በራስ እምነት በራስ መተማመን እንዲያደርግ ወይንም ያን እንዲለማመድ እናደርጋለን። ያ ነው ኢምፓወሪንግ አዘርስ ማለት። ብቃታቸው ከፍ ያለ ይመጣል። ኔጌቲቭ ነገሮችን ማሰብ አቁሞ ፖዚቲቪቲ ያስባሉ። ክሎዝ ማይንድ ሴታቸው ከፍ ይላል። ኃላፊነት የመቀበል ብቃታቸው ከፍ ይላል። አመስጋኝነታቸው ከፍ ይላል ትላለች ኦፕራ። ዛሬ ያየነው አምስተኛው ነገር ኢምፓወሪንግ አዘርስ የሚል ነው። ስለዚህ ሁለት ነገሮችን ቅድም አንስተናል በዛሬው ትምህርታችን ላይ። አንዱ ጊዜያችንና እውቀታችን ለሰዎች መለገስ፣ ሁለተኛው ደግሞ ፍላጎታቸው ምንድነው? ራዕያቸው ምንድነው? ማሳካት የሚፈልጉት ነገር ምንድነው? ማዳመጥ መቻል፣ ከዛ ኮች ማድረግ፣ ሜንተር ማድረግ፣ ማገስ፣ የምንችለው ነገር መለገስ። ያን ጊዜ ሰዎችን ከፍ እናደርጋለን፣ ኢምፓወር እናደርጋለን። በግል ህይወታቸው ላይ አቅም እንዲኖራቸው እናደርጋለን። በሚሰሩበት መስሪያ ቤት፣ በየትኛውም ቦታ በራስ መተማመን እንዲሰማቸው፣ ባለቤትነት እንዲሰማቸው እናደርጋቸዋለን። ስለዚህ ኦፕራ ዊንፍሬ እንዳለችው አንድ ሰው እያንዳንዳችን የራሳችን የውስጥ ብቃት ወደ ውጪ ተገልጦ በስጋ እንዲገለጥ በህይወታችን እንድንኖር 5 ልምምዶች ብላ ያስቀመጠቻቸውን ትምህርቶች ነበር የተከታተልነው ላለፉት ሳምንታት። የመጀመሪያው ቅድም እንዳልኩት ሰልፍ ቢሊቭ ነበር። አንድ ሰው በተፈጥሮ የሚፈልገውን ነገር ለማድረግ ብቁ ነው ትላለች ኦፕራ። ብቁ ነው። ተሞክሮችን ከሌሎች ሰዎች ልንወስድ እንችላለን። ቀድመው መንገዱን ከሄዱበት ሰዎች ልምዶችን እንወስዳለን፣ ተሞክሮችን እንወስዳለን፣ አድቫይዞችን እንወስዳለን። ከዛ በኋላ ውሳኔ መወሰን ድርሻው የእያንዳንዳችን የራሳችን ነው። ስለዚህ ስንፈጠር በተፈጥሮ ሁላችንም ሙሉ ነን፣ ማድረግ እንችላለን። የጎደለንን ነገር የሚያስፈልገንን ነገር በልምምድ ቀን በቀን በምናደርገው ኮሚትመንት የምናደርጋቸው ነገሮች አሉ። የሆነ ነገር ለማድረግ ስንፈልግ ገንዘብ ከቸገረን ገንዘብ እንዴት ይገኛል እንዴት የሚል ጥያቄ ማንሳት ስንጀምር የውስጥ አቅማችን መውጣት ይጀምራል። ቆጥቤ ነው ከማገኘው፣ ሰርቼ ነው፣ እንዲህ አድርጌ ነው፣ ተበድሬ ነው፣ እንዲህ አድርጌ ነው፣ ከሰው እንትን አድርጌ ነው። እንዴት ነው ማግኘት የሚችለው ገንዘብ እንጂ ገንዘብ ማግኘት አልችልም አይባልም። እንችላለን፣ ትችያለሽ። ስለዚህ ማግኘት የፈለግነው ነገር ስኪል ነው፣ እውቀት ነው። ትምህርት የለኝም
እንዴት ነው ትምህርቱን ማገኘው? ያን ነገር ይፈልግ ነበር። እንዴት ማግኘት ይችላል? ስለዚህ ያን ነገር ለማግኘት እንዴት ማድረግ እችላለሁ ብዬ ራስን ስጠይቅ መንገዱን ኦልሬዲ ጀምሬያለሁ ማለት ነው። የማገኝበትን ወይ ብዙ መንገዶች አሉ። አእምሮዬ ማሰብ ይጀምራል ማለት ነው። ስለዚህ ሰልፍ ብሊቭ ላይ በመጀመሪያው ልምምድ ላይ ራስን ማመን ልምምድ ላይ የኛን ደካማና ጠንካራ ጎን ማወቅ አለብን። እሱን እንፈትሻለን። ምንድነው ጠንካራ ጎን? ወደፊት ማሳካት የሚችለው በዚህ መንገድ ስለሆነ ማለት ነው። ፓሽንም በዛ መንገድ ላይ ስላለ ጠንካራ ጎንን መለየት አለብን። ምንድነው ጠንካራ ጎን ውስጥ ያለው? ባደርግ በጣም መፈጸም የሚችለው ጠንካራ ጎን ምንድነው? በዛ መንገድ ላይ መሄድ ሲጀምር ደግሞ ደካማ ጎኖቼ ምንድናቸው? እጥረት ነው? የእውቀት እጥረት፣ የስኪል እጥረት፣ የገንዘብ እጥረት ምንድን ነው? እንዴትስ ማግኘት እችላለሁ? ይሄ ራስን ከማመን የሚመነጭ ሀሳብ ነው። ሁለተኛው ልምምድ ኃላፊነት መውሰድ አንድ ነገር ላይ ቴኪንግ ሪስፖንሲቢሊቲ ይባላል። ሁልጊዜ በሰዎች ላይ የምናላክከውን ነገር ወደ ራሴ ባክ ማድረግ፣ ሁልጊዜ የኔን ውሳኔ ለሰዎች የሚሰጠውን ነገር ወደ ራሴ መመለስ፣ ብሳሳትም በደህና ቢሄድም የኔ ብለው መቀበል። ያን ጊዜ የውስጥ አቅማችን፣ የውሳኔ አቅማችን፣ ነገሮችን የመወሰን ነገሮችን አክሽን የመውሰድ አቅማችን ከውስጣችን ከፍ ያለ ይመጣል። አይተን ማናውቀው ግሎሪ፣ አይተን ማናውቀው ብቃት ከውስጣችን የወጣ በህይወታችን የተገለጠ ይመጣል። ስለዚህ በምናደርገው ነገር ላይ ሁልጊዜ ኃላፊነት መውሰድ አለብን። ሁለተኛው ልምምድ ኃላፊነት መውሰድ አለብን። በዚያ መንገድ ላይ ፌለሪቲ ቢኖርም ውድቀትም ቢኖር የኔ ነው ተምሬበታለሁ ብሎ ኃላፊነት መቀበልን ይፈልጋል። ውድቀት የስኬት አንዱ ገጽ ነው። ስለዚህ ስንወድቅም ስናተርፍም ስንነሳም የኔ ነው ብለን ኃላፊነት መውሰድ መለማመዶች አለብን። በሰዎች ላይ የምናል እከሌ ነው ያደረገው፣ ኃላፊ ነው ያደረገው፣ ወንድሜ ነው ያደረገው፣ ቤተሰብ ነው፣ በቃ ይሄን ሊቪት ይሄን መተው አለብን። ይሄንን ነገር እንደዚህ አይነት አስተሳሰቦችን እስካልተወን ድረስ የውስጥ ብቃታችን አይወጣም። ማንም ይምከረን፣ ማንም ያስተምረን፣ በህይወቴ ላይ የመወሰን እድል ድርሻ ያለኝ እኔ ነኝ፣ አንቺ ነሽ፣ አንተ ነህ። ያንን መገንዘብ አለብን። በህይወታችን ላይ የምንወስነው ውሳኔ፣ አክሽን የምንወስደው ነገር ማንኛውም የራሳችን አድርገን ኃላፊነት መቀበል መቻል መጀመር አለብን። ያን ጊዜ የውስጥ አቅማችን እየወጣ ይመጣል። ችግሮችም ካሉ ችግሮችን ሶልቭ ማድረግ አቅም እንዳለኝ ማመን መቻል አለብኝ። ምክንያቱም እኔ የፈጣሪ መልክና ምሳሌ አለ በዓለም። እኔም በሚሄድበት መንገድ ላይ ችግሮችም ካሉ ያንን ችግር ኃላፊነት ወስጄ ሼፕ ማድረግ እንደሚችል ማመን መቻል አለብኝ። ሌላው በዚህ ኃላፊነት መቀበል ላይ ስለ ሌሎች ሰዎችም ስለ እኛም ታማኝ መሆን፣ ለምናደርገው ነገር ታማኝ መሆን። ብሳሳትም ልምድ ይወስድበታለሁ፣ ቢወድቅም ልምድ ይወስድበታለሁ፣ ለቀጣዩ ነገር አሻሽላለሁ። ስለዚህ ኃላፊነት መውሰድ አለብኝ። ሌሎች ሰዎች ላይ የምናላክከው ነገር እየተወን እንመጣለን። ያን ጊዜ የውስጥ ብቃታችን ከፍ ያለ ይመጣል። ይሄ ብቻ አይደለም ኃላፊነት የምንወስደው። ከሰዎች ጋር ያለውን ሪሌሽን ምን ይመስላል? ከሰዎች ጋር ያለው ኢንተራክሽን ምን ይመስላል? አያችሁ፣ ሀርሽ ነው፣ አዳማጭ ነን። ኃላፊነት ወስደን ኮንቪንስ አሳማኝ የሆኑ ነገሮችን ነው ኮመንት የምናደርገው፣ ሜንተር የምናደርገው። ስለዚህ ከሰው ጋር ያለን ኮሚኒኬሽን በጣም መልካም ነው። መስተካከል ያለበት ነገር አለ፣ ራሳችንን እንገመግማለን። ይሄ ሁሉ ኃላፊነትን መውሰድ በሚባለው ስር ነው የሚገኘው። ኃላፊነት መውሰድ ስንጀምር እነኚህ ነገሮች ሁሉ እየተስተካከሉ ይመጣሉ። ይህ ሁለተኛ ልምምድ ነው። ሶስተኛ ልምምድ ብላ ባለፈውም የተማርነው ግራቲቲዩድ ወይንም አመስጋኝነት ነው። በተፈጥሮ ማመስጋኝነት ልማዱ ከሌለን ሁልጊዜ በትንሽ በትልቁ ማመስገን መቻል አለብን። ሁሉን ነገር ማመስገን መቻል አለብን። ውሏችንን ማመስገን መቻል አለብን። የረዱን ሰዎችን ማመስገን መቻል አለብን። ተፈጥሮን ማመስገን መቻል አለብን። ፈጣሪን ማመስገን መቻል አለብን። ባለፈው አንስቻለሁ በጣም በረጅሙ ማለት ነው። ችግሮች ሲገጥሙ ከብዙ ችግሮች ምንድነው መልካሙ ነገር? ወደ ቢዝነስ የሚቀይረው፣ ወደ ህይወት የሚቀይረው፣ ማሻሻል የሚፈልገው ሰዎች መማር ያለባቸው ነገር ምንድነው? ደህና ነገር ማሰብ። ሁሉ ነገር ኔጌቲቭ ነገር ከምናስብ ይልቅ ፖዚቲቭ ቲንኪንግ ማይንድሴት እንዲኖር ማድረግ። ያን ጊዜ አመስጋኝ መሆን እንጀምራለን። በሰላም ስንውል እናመሰግናለን፣ ሰዎችን እናመሰግናለን፣ የረዱን ሰዎችን እናመሰግናለን፣ የታዘዙ ሰዎችን እናመሰግናለን። ስለዚህ አመስጋኝነትን ስንለማመድ የውስጥ አቅማችን፣ ትክክለኛ አቅማችን እየወጣ ይመጣል፣ በህይወታችን የተገለጠ ይመጣል። ይህ
ሶስተኛው ልምምዳችን ነበር። አራተኛው ግሮዝ ማይንድሴት፣ የእድገት የለውጥ አስተሳሰብ ማዳበር። ሁልጊዜ እሱ ማሰብ፣ ፖዚቲቭ ቲንኪንግ። እኔ ማድረግ እችላለሁ። መጀመሪያ ግን ራሴን ማወቅ አለብኝ። ሴልፍ አዌርነስ ይባላል። እኔ ማን ነኝ? ጠንካራ ጎኔ ምንድን ነው? ቅድም እንዳልኩት ደካማ ጎኔ ምንድን ነው? እነኚህ ነገሮች መለየት አለብን። ጠንካራ ጎኖችን ወስጄ በነሱ ላይ ተረማምጄ ስኬትን ወይ ያሰብኩትን ራዕይ አሳካለሁ። ደካማ ጎኖችን ደግሞ መሙላት፣ እንዴት ኢምፕሩቭ ማድረግ፣ እንዴት ማሻሻል እችላለሁ? ቅድም እንዳልኩት ብዙ ደካማ ጎኖች አሉብን። እነኚህን ደካማ ጎኖች ግን እንዴት ማሻሻል እችላለሁ? እንዴት ከፍ ማድረግ እችላለሁ? የሌለኝ ነገር እንዴት እንዲኖረኝ ማድረግ እችላለሁ? እንዴት የሚባል ጥያቄ ነው መጠየቅ ያለብን በደካማ ጎኖቻችን ላይ። ያ የግሮስ ማይንድ ሴት ከፍታ ማለት ነው። ከለመድነው ህይወት፣ ከማይመቸን ህይወት፣ የመንግስት ስራ ሊሆን ይችላል፣ የግል ስራ፣ ቅድም እንዳልኩት ባለንበት ቦታ ዝም ብሎ የሚያሳክክ ህይወት አለ። ደልቶ ያልደላ፣ መንፈሳዊ አስፔክታችን በጣም ጥሩ ያልሆነ፣ ገቢያችን ጥሩ ካልሆነ፣ ከሰዎች ጋር ያለ ኢንተራክሽን ጥሩ ካልሆነ፣ የሆነ ኤክስፐርት ወይንም የሆነ ነገር ባለሙያ ካልሆነ፣ ትምህርት ከሌለን፣ እነኚህ ነገሮች እንዴት ማግኘት ይችላለሁ ብሎ ካለንበት ኮምፎርት ዞን መውጣትን፣ ደፋር መሆንን፣ ወኔን ይፈልጋል። ግሮዝ ማይንድሴት ካለንበት ቦታ እኛ ደፋሮች ስላልሆነን ወኔ ስለሌለን ነው። ባህር ውስጥ እንዳለ አሳ ስለሆነን ነው አሁን እያየን ያለ ነው ችግር እያየን ያለ ነው ትላለች። ስለዚህ ካለንበት ቦታ ኤንቫይሮንመንት፣ ያ ኮምፎርት ዞን ከሚባለው እንትን መድፈር አለብን። ለመልፋት ዝግጁ መሆን አለብን። ለመውደቅ ለመነሳት ዝግጁ መሆን አለብን። የሰዎችን ትችት ለመቶ ላለመስማት ዝግጁ መሆን አለብን ነው። ያ ነው ግራውንድ ማይንድሴት ማለት። የሚኖረው ለኔም ነው፣ ዙሪያ ላሉ ሰዎችም ጭምር ነው። ስለዚህ ካለበት ቦታ ትንሽ ሸፈፍ አድርጌ ልክ ባለፈውም እንዳልኩት አቶሚክ ሃቢትስ የሚባለው መጽሐፍ ላይ ጄምስ ክሊር እንዳለው ትንሽ ነገር ራሳችን ለውጥ ማሳየት፣ ፖዚቲቭ ቲንከር መሆን፣ ችግሮች እንዲመጡ መጋበዝ፣ ከችግሮች የሚማሩ ከውድቀቶች የሚማራቸው ነገሮች አሉ ብሎ ማመን መቻል አለብን። ጠያቂ መሆን አለብን። የምናንኳኳ ሰዎች መሆን አለብን። ደፋሮች መሆን አለብን። ቅድም እንዳለው በጤናችን ችግር ካለ፣ ከሰዎች ባለ ኢንተራክሽን ችግር ካለብን፣ በገበያችን ላይ ችግር ካለብን፣ በኢኮኖሚያችን ላይ ችግር ካለብን፣ ደፋር ካለንበት ኮምፎርት ዞን የምንወጣ ሰዎች መሆን አለብን። ጠያቂዎች መሆን አለብን። በዙሪያችን ያሉ ሰዎች እኛን የሚያሳድጉ የእኛን ራዕይ ላይ ፊድባክ መሆን የሚችሉ የምናነባቸው መጽሐፎች፣ የምናያቸው ሶሻል ሚዲያዎች በዓላማችን ላይ በቪዥናችን ላይ ምን የሚጨምሩ ነገሮች ናቸው? በእነዚህ ዙሪያ ነው ኤክስፖጀራችን መሆን ያለበት። ያ ነው ግሮዝ ማይንድ ሴት ማለት። ለምናስቀምጠው ቪዥን ዲሲፕሊን መሆን አለብን ብለናል ባለፈው። ተገዢ መሆን አለብን። እቅዴን ለማሳካት እንደዚህ አቅጃለሁ። በየቀኑ ማድረግ ያለብኝ ነገር ምንድን ነው? እነኚህ ነገሮች በየቀኑ እያደረግኩት ነው ያለሁት ወይንም በተለያየ በሌሎች ሞቲቮች ተወስጃለሁ? ስለዚህ ላስቀመጥነው ህግ፣ ላስቀመጥነው እቅድ ተገዢ መሆን ማለት ነው ዲሲፕሊን ማለት። ስለዚህ ለምናቅደው እቅድ ዲሲፕሊን መሆን አለበት። ይሄ አራተኛው ነበር። የመጨረሻው ዛሬ ያየነው ኢምፓወርመንት ወይንም ኢምፓወሪንግ አዘርስ፣ ሌሎችን ማብቃት፣ ማሳደግ፣ ዙሪያችን ያሉ ሰዎችን የኛ ነገር ሪፍሌክት እንዲሆን ማስተጋባት ማለት ነው። ማሳደግ፣ ትልቅ አቅም እንዳለው ትልቅ አቅም እንዳላት ማመን እኛ ራሳችን ስናደርግ ሌሎች ማመን ይጀምራሉ። ስለዚህ ለተከታታይ ሳምንታት የተማርናቸው አንድ ሰው የራሱን ትልቁን አቅም ወደ ገሃዱ ዓለም ወደ ውጭ ለማውጣትና በህይወቱ እንዲኖርበት መለማመድ ያለባቸው 5 ሀቢቶች እነዚህ ናቸው። ከኔ ጋር ስለነበራችሁ እጅግ አመሰግናለሁ። በሌሎች በጣም የህይወት ክህሎት ትምህርቶች እስክንገናኝ ድረስ ደህና ቆዩ። እንደዚህ አይነት የስብዕና ግንባታና የህይወት ክህሎት ትምህርቶች እንዲቀርብልዎ ከወደዱ ቻናላችንን ሰብስክራይብ፣ ላይክ ያድርጉ። ለሌሎችም እንዲደርስ ሼር ያድርጉላቸው። እናመሰግናለን።